የትግራይ የሰላምና የለውጥ ምክር ቤት ተመሰረተ። የትግራይ ሰላምና የለውጥ ምክር ቤት የተባለ ስብስብ አዲስ አበባ ውስጥ ተቋቋመ። የተለያዩ የሀገር ውስጥ መገናኛዎች እንደዘገቡት ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶን በማሻሻል የትግራይ ሰላም ለውጥ ምክር ቤት በሚል አዲስ አበባ ላይ ለመጀመሪያ ጊዜ የምስረታ ጉባኤውን ትናንት ሰኞ አድርገዋል። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑት ጀኔራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ 7 ማህበራዊ መሰረታቸውን የትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት በመገኘታቸው የሀገር ውስጥ ሚዲያዎች ዘግበዋል። አቶ ጌታቸው ረዳ እንደተናገሩት ምክር ቤቱ በቅርቡ መቀሌ እንደሚገባ ተናግረዋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረው የህወሓትን ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታን መፍጠር ነው መባሉን ተመልክተዋል። ከዚህ ሌላ ትግራይ ክልልን ከጦርነት ወደ ነበረችበት ህገ መንግስታዊ ግዛት ቅርጿ በመመለስ ተፈናቃዮች እንዲመለሱ በተደራጀ ሁኔታ መስራት ነው። ምክር ቤቱ 5 የፖለቲካ ፓርቲዎች ማለትም ስምረት፣ ባይቶና፣ ሀረና ትግራይ፣ ትንሣኤ፣ ሰባ እንደርታ፣ ቃንቺ፣ ሀቂ እንዲሁም በአፋር ክልል የሚንቀሳቀሰው የሀራ መሬት ታጋዮች ወታደራዊ ክንፍ ማሰባሰቡ ተገልጿል። በሌላ በኩል የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህወሓት አጣጣለ። እንቅስቃሴውንም ሊተገበር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊ እና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት መሆኑን የጉባኤው ተሳታፊዎች ተናግረዋል። በሌላ ዜና ሩሲያ ከ64,000 በላይ ወታደሮች የሚሳተፉበት የኒውክሌር ጦር መሳሪያ ልምምድ ማድረግ ጀመረች። የሩሲያ መከላከያ ኃይል በአይነቱ ትልቅ የሚባል የኒውክሌር ጦር መሳሪያ ልምምድ ዛሬ መጀመሩን አስታውቋል። ለ3 ቀናት በሚቆየው በዚህ ልምምድ ላይ ከ64,000 በላይ ወታደሮች፣ ከ7,800 በላይ የጦር መሳሪያዎች፣ ወታደራዊ ቁሳቁሶችና ተሽከርካሪዎች እንደሚሳተፉ ተገልጸዋል። ከእነዚህ መካከል 200 ሚሳይል ማስወንጨፊያ፣ ከ140 በላይ የጦር ጀቶች፣ 73 ጀልባዎች፣ 13 ባህር ሰርጓጅ እና 8 ሚሳኤል ተሸካሚ ባህር ሰርጓጅ መርከቦች እንደሚገኙበት የሩሲያ መከላከያ ኃይል አስታውቋል። እንደ መግለጫው ከሆነ በዚህ ልምምድ ላይ የተለያዩ አይነት የባለስቲክ ክሩዝ ሚሳኤሎች ማስወንጨፊያ ሙከራም የሚከናወን ሲሆን ዓላማው ወረራ የሚከሰት ከሆነ የጦር ኃይሉ በኒውክሌር ጦር መሳሪያ ብቃት ያለው እንዲሆን ለማዘጋጀት መሆኑ ተገልጿል። በዚህ ልምምድ ወቅት በቤላሩስ በተቀመጠው የኒውክሌር ጦር መሳሪያ ጥምር ስልጠና የሚከናወን ይሆናል። ይህ በእንዲህ እንዳለ የቤላሩስ መከላከያ ኃይል በበኩሉ ከሩሲያ ጋር በመሆን የኒውክሌር ጦር መሳሪያ ልምምድ እያከናወነ መሆኑን አስታውቋል። ይህ ልምምድ የተጀመረው የሩሲያ ፕሬዝዳንት ቭላዲሚር ፑቲን በቻይና ጉብኝት በሚያደርጉበት ወቅት ነው።